ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ እንግዲህ የት ነበር ሰው አያት በአያት ሰፈር ተገኝተናል። እንግዲህ አያት ቢጄስ አዲስ የከፈቱት ቤት አለ። እዛ ሰብሰብ ብለን የኢፍጣር ምግብም አላቸው፣ የክርስቲያን ምግብም አላቸው። ሁለቱንም አብረን የምንበላ ይሆናል። ሰብሰብ ብለናል። መቻችሁ ተከተል። ቤቱ እንደምታዩት በጣም የሚያምር ቤት ነው። ለአይን በጣም ማራኪ ሳቢ የሆነ ቤት ነው። በጣም ነው የሚያምሩ ጋይስ። እንግዲህ እንደምታዩት ፕሌሱ በጣም የሚያምር ለአይን ማራኪ የሆነ ነው። ከኋላ ያለው ዶሮ ራሱ መነጽር አድርጎ ምናምን በጣም የሚገርም ነው ጋይስ። እንግዲህ ይሄን ይመስላል። የሙስሊሙ የክርስቲያኑ ምን ያለው። ስለዚህ እኛ የክርስቲያኑ ጋር እዚህ ጋር እንሆንና የሙስሊሙ ደግሞ እዚህ ጋር ሆነን እንጀምራለን ማለት ነው። ሰላም ጋይስ እንግዲህ እንዴት ናችሁ? ዛሬ እንግዲህ ያለ ነው በቢጄስ አራተኛ ቅርንጫፍ ነው። አያት ለሚኩራ ክፍለ ከተማ አካባቢ የሚገኝ ቅርንጫፋቸው ነው። በጣም ደስ የሚል ኦልሬዲ የኢፍጣር ሰዓት ላይ ነው ያለ ነው እና እንግዲህ ጾም ነው በክርስቲያኑ ወገን እንዲሁም ደግሞ በሙስሊሙ ወገን እና ኢፍጣርም ሜኑ አላቸው እንዲሁም ደግሞ የክርስቲያን ሜኑ አላቸው እና ዛሬ እንግዲህ ከቤቱ ማናጀር ከሆነ ሰው ጋር ነኝ ያለው። ስለዚህ ስለ ቤቱ ዲቴል ያሉትን ኤክስፕላኔሽኖች ምናምን ንገራል። መጀመሪያ ነገር እንኳን ደህና መጣችሁ። ለሁለቱም ጾም እንኳን ደረሰን። ቢጄስ አያት ያለው ብራንች አራተኛ ብራንች ነው። መጀመሪያ ብራንቹ ሰሜት የሚገኘው ነው። ሁለተኛ ብራንቹ ይሄኛው ነው። ሶስተኛ ብራንች ለቡ ሙዚቃ ሰፈር አካባቢ ነው። አራተኛ ብራንቹ ደግሞ ቤተል ቢጫ እና እችኛዋን ቦታ ላይ ከጀመራት አክቹዋሊ 2 ወር አካባቢ ነው። ይሄ ቤት ከተከፈተ 1 ዓመት ከ1 ወር ነው። እችኛዋን አፕስቴር የስራው ነገር እንቅስቃሴው የሰዎች ነገር ስለሚያስፈልገን በዛ ደረጃ ይሄ ከተከፈተ 2 ወር አካባቢ ነው። ይሄኛው አፕስቴር ማለት ነው። እና የኢፍጣር ነገሮች አዘጋጅተናል። ላዚዛ ላይ ኢፍጣር ፓኬጆች አሉ በብዙ ነገሮች። ሁለቱም ከገባና ጾሙ ለሁለቱም የሚሆን ነገር እና በዛ ግን እንቅስቃሴው ጥሩ ነገር አለን ማለት ነው። ህንጻው ምናምን ከታች ምናምን ቅድም ስገባ አይቻለሁ። ፊት ለፊት አለ ሸዋራማ ቤት አለን። እዛው የሚቆረጥበት ሸዋራማ ማየት እንችላለን። ይቻላል። ስለዚህ የታች ሄደን ጋይስ ወደ ታች ደግሞ ሱቁ ምን አለ ምናምን የሚለው ዲቴል ያሉት ነገሮች አብረን እናያለን። አብራችሁን ጋይስ። ይሄ ቢጄስ አያት ለሚኩራ የሚገኘው የሱፐር ማርኬታችን ነው። ሱፐር ማርኬት ኦኬ። ይሄ ፊት ለፊት ምናምን ይሳል። ይሄ ፊት ለፊት ደግሞ የቢጄስ ሸዋራማ የሚቆረጥበት ያው እንደምታዩት ላይቭ ነው። ኦኬ። በሲሊንደር እንደዚህ ኩክ ይሆናል። ሮል እያደረገ ይበስላል። እየተቆረጠ ለእንግዳው ፍሬሽ መልኩ ምግብ ይቀርባል። ስለዚህ እዚሁ ፍሬሽ እዚሁ ተቆርጦ ምን ብለው እዚሁ ፍሬሽ በጣም እዚሁ ማሞቂያ አለ። ቶስተርም አላቸው ጋይስ። ኤቭሪቲንግ በቃ እዚሁ ነው። ላይክ ሻወርማ ምናምን እዚሁ ኦልሬዲ ተመዝኖ ምን ብሎ ለሁሉም እኩል በሆነ መልኩ እዚህ ጋርም ቴክ አዌይ ምናምን አላቸው። ጽድት አድርገው እዚህ ይሰራል ማለት ነው። እዚህ ደግሞ ወደ ሱቁ ነው። ከይትባረክ ከሱፐርቫይዘር ጋር ነኝ ያለሁት። እዚህ ጋር የሱቁ ሱፐርቫይዘር ነው። ስለዚህ ያሉትን ነገሮች ንገረን። እንግዲህ እንጀምር። እነዚህ ቬጂቴብሎች ናቸው። ኦኬ። ወተር የሚላል ነው። ኦኬ። ከዛ በተረፈ በዋነኝነት ቢጄስ የሚያቀርባቸው ምርቶች ዶሮዎች ናቸው። የራሳችሁ ፋርም አላችሁ? የራሳችሁ ፋርም ብላችሁ ዞር ዞር እያልን አብረን ያለ። በጣም አሪፍ። እሺ። ኦኬ። እነዚህ የቢጄስ ሙሉ ዶሮ ነው የሚሸጣቸው። ኦኬ። እነዚህ ፋርሙ የሚያመርታቸው ሚዲየም ሳይዝ አለ፣ ቢግ ሳይዝ አለ፣ ስሞል ሳይዝ አለ። ሙሉ ዶሮ የሚሸጥ በተመጣጣኝ ዋጋ ናቸው። የሀበሻ ዶሮዎችም አሉ። ከዛ በተረፈ ቢጄስ ዶሮ ተበልቶ እንሸጣለን። ዊንግ አለን። ይሄ አሪፍ ዊንግ ነው። ከዛ በተረፈ ብረስት ደግሞ እዚህ አሉ። ብረስት አለን። እግርና ታፋ ወይም ሌግ የምንላቸው ምርቶች አሉ። ከዛ በተረፈ ቢጄስ የበግ ስጋ፣ የጥጃ ስጋና የበሬ ስጋ አሉ። በተመጣጣኝ ዋጋ ያቀርባል። ከዛ በተረፈ ቢጄስ ዶሮ ብቻ ሳይሆን የአይብ ምርቶች ይኖራሉ፣ የቅቤ ምርቶች ይኖራሉ። የአይብ የራሱ የሆነ በ500 ግራም በ1 ኪሎ ያዘጋጃል አላቸው። ከዛ በኋላ በ1 ኪሎ አላቸው። የገበታ ቅቤ በ200 ግራም ይኖሩታል። ከዛ በተረፈ ቢጄስ በደንብ የሚታወቀው በእንቁላል ነው። የእንቁላል ምርቶች አሉ። እንቁላል በተመጣጣኝ ዋጋ ከገበያው አነስ ብሎ የሚሸጣቸው ይኖራሉ። ቺዞች አሉ፣ ቢፎች አሉ። እዚህ ጋር የምናያቸው አይተሞች ቺዞች አሉ፣ ቢፍ አሉ። ሞዘሬላ ቺዝ የራሱ የሆነ የፋርሙ ምርቶች ናቸው። በጣም የሚታወቀን ከስተመሮች በጣም ወደውት ቴስቱን በደንብ በተደጋጋሚ በየቀኑ ፍሬሽ ይወስዳሉ። ከዛ የምናያቸው ግሮሰሪ አይተሞች አሉ። እነዚህ ቅመማ ቅመሞች ይኖራሉ፣ ቫኒላ ይኖራሉ፣ ዘይት ይኖረናል፣ ካቻፕ አላቸው። ስለዚህ ሁሉንም የምግብ ቤት እቃዎችን አንድ ላይ ያዘ የምግብ ቤት በደንብ የምትጠቀሟቸው። ከዛ በተረፈ እነዚህ ዶሮ አባይ ምግቦች አሉ አይደል? ዶሮን አብስለው የሚጠቀሙባቸው ግሮሰሪ አይተሞች ይገኛሉ። እነዚህ ካቻፖች አሉ። እንግዲህ ሬስቶራንት ስንጠቀም ካቻፕ እንጠቀማለን፣ ማዮኔዞች እንጠቀማለን። አባይ የምንበላቸው ምግቦች ከሻወርማ ጋር የሚቀርቡ እነዚህ አይተሞች ይኖራሉ። ሲራፖች አሉ፣ ቢንቶ አሉ።
ከዛ በተረፈ የፋርሙ እንቁላሉ ይገኛሉ። እንቁላል አለ፣ ኤቭሪቲንግ አለ ማለት ነው። ከዛ በኋላ የምንጠቀማቸው ኢምፖርትድ የሆኑ ፍሩቶች አሉ። ኦኬ ኦኬ። እነሱ የምንላቸው መንደሪ፣ አፕል። ኦኬ። እነዚህ ውጪ ኢምፖርትድ። ኦኬ ኦኬ። ከዛ ላይ ሰላዶች አብሳ የምንጠቀማቸው ምግቦች። በጣም አሪፍ ጋይስ፣ በጣም ነው ደስ የሚለው። ስለዚህ ይሄን ሁሉ ነገር እንግዲህ ኤክስፕሌን አድርጉልናል። ቢጂኤስ ቺክን የነበረን ቆይታ ይሄን ይመስላል። በጣም አሪፍ ነው። እንግዲህ ተባረከንም ከልብ አድርጌ አመሰግናለሁ። ስለዚህ አሁን ወደ ላይ ወተን ደግሞ ያለው ነገር እናያለን። ሞይቶ ነው የሚሰራው ደግሞ እዚህ ነው ማለት ሞይቶ ጁስ ምናምን ሲታዘዝ እዚሁ ፍሬሽ ፈጭተን ያሉትን ነገሮች አስተካክለን እንግዳው በሚፈልገው መልኩ ትኩስና ፍሬሽ የሆኑ ነገሮችን እናቀርባለን። በጣም አሪፍ፣ በጣም በትልቅ መልኩ በተደራጀ መልኩ ነው። እዚህ ጋር ሎጎ ምናምን ሁሉ ነገሩ የቤቱ ኢንቴሪየር ኤቭሪቲንግ በጣም ነው። አሁን ይሄ ግራውንዱ ነው። ከዛ ደግሞ ላይ አንድ ያለ ሁለት ግራውንድ ፕላስ ነው ማለት ነው። እቺ ግራውንድ ዋነች። ቀጣዮቹ አለ ኮዚ ባይ ላይክ ቤተሰብ ምናምን ተሰባስበው ምናምን ጥሩ ጊዜ የሚያሳልፉ ያሉት ነገሮች በተለይ እቺ ቴራሱ አካባቢ ያሉት ነገሮች አዘ ፋሚሊ እንደ ልደትም ምንም ነገር ለመጠቀም የሚፈልጉ ሰዎች ባሉት ነገሮች ጥሩ ነገር ለማቅረብ ዝግጁ ነን። ምኑ በጣም አሪፍ ኤግዛክትሊ በጣም አሪፍ። ስለዚህ አሁን ቅድም ላይ ወጣ ነው ደግሞ በዚህ ደረጃው አድርገን ላይ ወጣ ነው ደረጃ አለች። እንግዳ ስለዚህ ደረጃው ዳርክ ነገር ነው። ስለዚህ ጋይስ ላይ እንገናኝ። በቃ ጋይስ እንግዲህ ይሄን ይመስላል። እታች ያለው ነገር አይተናል። እንግዲህ አሁን ግራውንድ ፕላስ 2 ላይ ነው የምንገኘው። በጣም የሚያምር ቦታ ነው። ይሄ እንደምታዩት በጣም ኮዚ ነው። ወደዛ ጋር ሄጄ ላሳያችሁ። በጣም ሰፊ ነው። በቃ በጣም ብዙ ሰው ተሰባስቦ ከቤተሰቡ ጋር ከጓደኞቹ ጋር መጥቶ ጥሩ ጊዜ ሊያሳልፍበት የሚችል ነው። በጣም ነው ደስ የሚለው። ቺክን በእንደዚህ አይነት መልኩ ኮዚ የሆነ ኤንቫይሮንመንት ተደርጎ እንትን ሲል በጣም ነው ደስ የሚለው። ስለዚህ አሁን ደግሞ ኦልሬዲ የኢፍጣር ምግቦችም አሉ፣ ክርስቲያን ምግቦችም አሉ። ስለዚህ አብረን እንግዲህ ሙስሊም እህቶቻችንም አሉ፣ ክርስቲያን እህቶቻችንም አሉ። ስለዚህ ከነሱ ጋር አንድ ላይ ሆነን ደግሞ አብረን እንበላለን። ስለዚህ ስለነበረን ቆይታ በጣም አድርጌ አመሰግናለሁ። በድጋሚ እንኳን ደህና መጣችሁ። ቤታችን ስለጎበኛችሁ ደስ ይለናል። እናመሰግናለን። በጣም አሪፍ። በቀጣይ ደግሞ ሌሎቹ ብራች ደግሞ ሄደን ደግሞ የምናየው ይሆናል። ስለዚህ ወደ ምግቡ እንሄዳለን። አብራችሁ ስለዚህ እንጀምራለን። ኦልሬዲ እዚህ ጋር ያለው የክርስቲያን ምግብ ነው። እዛ ጋር ያለው ደግሞ የሙስሊሞች ምግብ ነው። አይደለም ቆይ፣ አይ በቁም ነገር እንዲህ ይበላችሁ እንዲህ ይበላል። አረ ማረ ይሄ አንደኛ ነው ነው ይሄ ለባይ ነው የሚይዘው እንጂ ጋይስ እንግዲህ ዛሬ ቢጂኤስ ሁለተኛ ቅርንጫፍ ቢጂኤስ ኦልሞስት 4 ቅርንጫፍ ነው ያለው። ይሄኛው ሁለተኛ ቅርንጫፋቸው ነው። ሶስተኛ ቅርንጫፋቸው ለቡ፣ አራተኛ ቅርንጫፋቸው ቤተል ነው። በጣም የሚገርም ቤት ነው። ምግባቸውን እያጣጣምኩ ያለው በጣም የሚጣፍጠው። እኔ አትክልት ስለማልወድ እነዚህን አነካም ነው ናቸው ያሉት። ሩዙ ሽንኩርት ነው። ሽንኩርት ተጠብሶ ነው። ስለዚህ ሽንኩርት ተጠብሶ ሲበላ በጣም ቴስቱ በጣም የሚገርም ነው። ፍራይድ ሽንኩርት በጣም አሪፍ ነው። ሌላ ይሄ የሚጠቀሙት አለ፣ ስሙን አላውቀውም። ይሄ ያለ በጣም ነው የሚያጣፍጠው። ወድጄዋለሁ። ፐርሰናል በጣም ነው ደስ የሚለው። አትዩኝ እባካችሁ ለራሳችሁ ነው። ኮካ በጣም ደስ የሚለው ጋይስ፣ ዛሬ በጣም ብዙ ቦታ ዞረን ነው ፋይናል እዚህ ጋር የመጣ ነው እና በጣም ደስ የሚል ውሎ ነበረ። ዛሬ ከሀገር ውጭ ነበርኩኝ፣ ወደ ክፍለ ሀገር ነበርኩ እና ከክፍለ ሀገር ነው ቀጥታ የመጣሁት። በቃ መንገዱ አድክሞኝ፣ ግን እዚህ ስመጣ ኢነርጂ ሰጠኝ። በጣም ደስ የሚለው ነገር ቦታው ደግሞ የሚገኘው አያት ለሚኩራ ክፍለ ከተማ ነው። ከለሚኩራ ክፍለ ከተማ ወደዚህ ነው የሚገኘው ቦታው። የሚገርም በቃ ቤቱ ኮዚ በጣም ደስ የሚለው። ከቤተሰቦቻችሁ ከጓደኞቻችሁ ጋር መጥታችሁ ጥሩ ጊዜ ልታሳልፉበት የምትችሉት ቤት ነው። ምግቦቻቸው በጣም ጣፋጭ ናቸው። የእነሱን ባንቀምስም በጣም አሪፍ ነው። ትንሽ ቆይቷል ከተከፈተ። ቅድም እንግዲህ የቤቱ ማናጀር የሆነው በደንብ አድርጎ ስለ ቤቱ ብዙ ኤክስፕላኔሽን ሰጥቶናል። እኛም በልተናል፣ ጠጥተናል፣ ጠግበናል። ከጠገብን በኋላ ደግሞ ብዙ እንዳንለፈልፍ ያወራሁት ነገር ይበቃል ብዬ ተስፋ አደርጋለሁ። በቀጣይ ሌሎች ቪዲዮዎች እስከምንገናኝ አብራችሁን ሁኑ። ክፍለ ሀገር ላይ በጣም ብዙ ቪዲዮዎችን ቀርጸናል። እንግዲህ እናንተ እንግዲህ እኛም ብቻ መከታተል ነው። የሚገራርሙ ቪዲዮዎችን ሰርተን ለእናንተ እናቀርባለን። ማርስ ላይ የቀረጽናቸው 1-2 ቪዲዮዎች አሉ። እነሱ በቅርቡ ይወጣሉ። ከእናንተ የሚጠበቀው ሰብስክራይብ ማድረጋችሁ ብቻ ነው። እንወዳችኋለን። ቦምቦች በልተን ጠጥተን እንግዲህ ፋይናሊ እዚህ ላይ
እንገኛለን። በጣም ደስ የሚለው ቤቱ በጣም ነው ደስ የሚለው። ግራውንድ ፕላስ ነው፣ ከታች የራሱን የቻለ ሱቅ አለው። ስለዚህ አያት አካባቢ ያላችሁ ሱቅ ለመጠቀም ከፈለጋችሁ የራሳቸው የሆነ ፋርም አላቸው፣ ቺክን ፋርም አላቸው፣ የዶሮ ፋርም አላቸው፣ በቃ ስጋም አላቸው በጾም ጊዜም። ስለዚህ ኤቭሪቲንግ ሁሉም ነገር ስላለ ከእናንተ የሚጠበቀው እንግዲህ መታችሁ መጠቀም ነው። ቢጄኤስ በጣም የሚገርም በጣም ወደው ነው። ኢንቴሪየራቸው በጣም ፋሚሊ ዋይዝ ስለሆነ ከቤተሰቦቻችሁ ከጓደኞቻችሁ ጋር መታችሁ ጥሩ ጊዜ ልታሳልፉበት የምትችሉት ቦታ ነው። እኔ ፐርሰናሊ በጣም ወድጄዋለሁ። ዛሬ አማን ያው ክፍለ ሀገር ሄዶ አልመጣም፣ ለዛ ነው እኔ ጥዬው ነው የመጣሁት። እዛው ነው ያለው። እኔ ደግሞ ዴዲኬትድ ሆኜ ለእናንተ ቪዲዮ ለምን አልቀርጽም በሚል ነው የመጣሁትና በጣም ነው ደስ የሚለው። እንግዲህ ፐርሰናሊ በጣም ወድጄዋለሁ። ስለዚህ ዛሬ የነበረው ቆይታ ይሄን ይመስላል። በቀጣይ የት ሬስቶራንት እንሂድ ኮሜንት ሴክሽን ላይ አስቀምጡልን። ሰፖርት አድርጉን፣ አበረታቱ። ለእናንተ ስንል የማንገባበት ጉድጓድ የለም። እንወዳችኋለን። ይመቻችሁ።